ዛሬ ሞሪንጋ ምንድነው የምትሉት ልጆች? ሞሪንጋውን አሳያችኋለሁ። ሞሪንጋ ምን እንደሆነ እናንተም ታያላችሁ። ከዛም በኋላ እናንተ ጋር ሊሆን ይችላል ትጠቀማላችሁ። ሞሪንጋ ምን እንደሆነ ግን ላሳያችሁ። አብረን እንሄዳለን። ሞሪንጋ ምንድነው የምትሉት? ይሄኛው ነው ሞሪንጋ። ይሄ ቅጠል የሞሪንጋ ቅጠል ነው። ማንኛውም ሰው መጠቀም ይችላል። አያችሁ፣ ይሄ የሞሪንጋ ቅጠል ነው። እኔ ራሱ አላቅም ነበር። የትም አለ አንዳንድ ቦታ አረባ ቤት ራሱ ግብ ላይ አለ። ስለዚህ የሞሪንጋ ቅጠል ይሄንን ይመስላል። በደንብ ይዩት እና ከቀረጥኩ በኋላም ይሄ ይመስላል ሞሪንጋ ቅጠል ማለት ነው። እና ሞሪንጋ ቅጠል ለጸጉራችሁ ዘይት መስራት ከፈለጋችሁ በሞሪንጋ ቅጠል መስራት ትችላላችሁ። በጣም አሪፍ ነው ለሁሉም ነገር ማለት ነው። ሾርባ መስራት የምትፈልጉ ሰዎች፣ በተለይ ውፍረቱን መቀነስ የምትፈልጉ ሰዎች የምር በጣም አሪፍ ነው። ሞክሩት። ይሄው ሞሪንጋ አሁን ለራሴ ላዘጋጅ ነው። አንዳንድ ጊዜ ያው ከተመቻችሁ ጊዜ ለራሳችሁ የምትፈልጉትን ነገር ማዘጋጀት ትችላላችሁ፣ ረፍት ካገኛችሁ ማለት ነው። እኔ ረፍት ሲያገኝ ይሄው አሁን ሞሪንጋውን ለሚፈልገው ነገር አዘጋጃለሁ። አመጣው ከልብ ነው ባይዘው የቆረጥኩት። ፓውደርንም የምታገኙት ከሆነ ችግር የለም፣ ፓውደር አለ፣ ፓውደር ማድረግ ትችላላችሁ። ያው እኔ ጋር የለም፣ ግን ፓውደር ያው ለኔ ለራሴ ነው የሚያዘጋጀው። አሁን እንደዚህ ያስተካክላል። ምርጥ ነው ባይዘው። እኔ ያው ቀጭን ነኝ ግን እጠቀማለሁ አንዳንዴ። የእውነት በጣም ያቀጥናል። ሞሪንጋውን አጥቤ ደርቆልኛል አደረኩ። ምክንያቱም ውሃ ካለ ኦይል ሲሰሩ በጣም አሪፍ አይደለምና ይሄው ሞሪንጋ አለኝ፣ ጥቁር ቅመም አለኝ፣ ቅርንፉድ አለኝ፣ አብሽ አለኝ፣ ሮዝመሪ አለኝ። ይሄ ቅጠል ደግሞ ያው ወዘ የምትሰሩት ታውቃላችሁ፣ እኔ አላቅም ስሙን። እሱ አለኝ። ደግሞ ህንድ ወረቀ ህንድ የሚባል ብሪያን ውስጥ የምትሰሩት እሱ አለ። አሁን የጸጉርን ዘይት ልሰራ ነው። ይሄው ድስቱን ማዘጋጅቻለሁ። ረንሰራለን ጨምራለሁ ለዚህ ያችሁ ይሄ ነው። አሁን ኦሊቭ ኦይል ጨምራለሁ። ዘይቱን ጨምራለሁ ማለት ነው። እኔ ለጸጉሬ አንዴ ነው የሚሰራው። ከፍታለሁ ማለት ነው። አሁን ጋዙን በትንሹ ከፍተን ሊሆን ከፍተን እናሞቃለን፣ እናፈላለን በትንሹ ማለት ነው። ይሄም እንደዚህ የተንተከተካ ነው። ለቀላሉ እሳት ላይ ነው ያረኩት፣ ግን እሳቱ ትንሽ ነው እና እናንተ በፈለጋችሁ ዘይት መስራት ትችላላችሁ። በፈለጋችሁ ኦይል መስራት ትችላላችሁ፣ ጸጉራችሁ በሚስማማ ማለት ነው። እና እኔ እንደዚህ የሰራው ነው። 5 ደቂቃን ተከትከን እናወጣለን። ዘይታችን እንደዚህ ሆኖልናል። አሁን ጋዙን አጠፋለሁ። እስከሚበርድ ድረስ ቆያለሁ። ከዛን ጣነፍፋለሁ ማለት ነው። ያችሁት እንደዚህ ይሄ ጥቁር ቅመም ሁሉ ነገር አለው። እናንተም ስሩና ሞክሩ። ቤት ውስጥ ያለ ነገር አይከፋም። አሁን የቀረ ሞሪንጋ አለኝ። ብዙ ሞሪንጋ ስለቆረጥኩ የቀረ ሞሪንጋ ደግሞ አጥባለሁ። እንደዚህ ነው። አሁን ሞሪንጋን እንዲደርቅልኝ ይፈልጋሉ ማለት ነው። እያችሁ ያዘጋጀሁት ትልቅ ስንኛ ያዘጋጀችኋለሁ። እዚህ ላይ ስንሳርጌ እንዲደርቅልኝ አደርጋለሁ ማለት ነው። ከዛም በኋላ ፈጫለሁ። መግዛት አይጠበቅብኝም አለኝ። እግዚአብሔር ይመስገን። እናንተ ደግሞ የሌላችሁ ግዙ፣ ወሳኝ ስለሆነ ማለት ነው። በደንብ ይጠቡ። ምክንያቱም አዋራ ደጅ
አዋራ ስለሆነ በደንብ ጥብጥብ አድርጋችሁ እንዲደርቅላችሁ አድርጉ። አንዳንዴ በማሽን ራሱ ይደርቃል። ኦቨን ውስጥ በትንሹ በቀላሉ ሰል ካረጋችሁ ይደርቃል። እንደዛ በጣም አሪፍ ነው። እንደው ምንም ነገር ሳይነካ ማለት ነው። በስነ ስርዓቱ ይደርቃል። ዜሮ ላይ አድርገን ኦቨን ውስጥ አስገብተን እናደርቀዋለን። እንዲህ አድርጓለሁ ማለት ነው። እንዲደርቅልኝ ነው እንዲህ ያደረኩት። አጥቤ አዛን አደርቃለሁ። ኦቨን ውስጥ አስገባለሁ። ይሄው ኦቨን ውስጥ አስገብቻለሁ። ይሄው ዘይትን አጠነፈፍኩትና ስላልተመቸኝ ነው ብቻ ስለሚቀርጽ እንዲህ ሆኖልኛል።